ሰላም ብያለሁ ውድ ቤተሰቦቼ። አንድ ዜና ሰማሁኝና በጣም ስለገረመኝ ላካፍላችሁ መጣሁኝ። እስኪ ዜናው እንደሚል ይህ ዜና ያገኘሁት ሪፖርተር ላይ ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩት ሊገደዱ ነው ይላል ዜናው። እዛው ዜና ላይ እንደገና 100,000 የሚደርስ የመምህራን እጥረት እንደገጠመም ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትሩ እንደተናገሩ ያሳያል። እና ገርሞኝ ነው። እስኪ ዜናውን ሙሉ ዜናውን ሪፖርተር ላይ ታገኙታላችሁ። እዚህ ጋር ግን የተቀመጡትን ነገሮች እስኪ እናያቸው። እንግዲህ የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል ርዕስ እንግዲህ ከ2019 ጀምሮ 4 ዓመት የሚማሩ ተማሪዎች 3ኛ ዓመት ትምህርት እንዳጠናቁ ወደ አስተማራቸው ማህበረሰብ ተመልሰው ለአንድ ዓመት የማስተማር አገልግሎት ወይ ደግሞ የማህበረሰብ አገልግሎት እንደሚሰጡ ይጠቅሳል እንግዲህ እዚህ ዜና ላይ። ይህም ደግሞ ሲሆን ተማሪዎቹ ወደ ማስተማሩ ስራ ሲገቡ የአንድ ዓመት ወጪያቸው በመንግስት የሚሸፈን እንደሆነም እዚሁ ጋር ያመለክታል። ይህ አሰራር ደግሞ ተማሪዎቹ በተግባር የተደገፈ ትምህርት እንዲያገኙ እና የበለጠ እንዲበስሉ እንደሚረዳቸው ተናግረዋል ይላል ፕሮፌሰር ብርሃኑ ነጋ። እንግዲህ ሀሳቡ ጥሩ ነው በሀሳብ ደረጃ። ነገር ግን ወደዚህ ሀሳብ ያመራቸውን ምክንያት ግን ስታዩት ግን በጣም የሚገርም ነው ታገኙታላችሁ። አንደኛው። ሁለተኛው 4ኛ ዓመት ላይ ተማሪዎች የሚማሩትስ እንዴት ነው? እንደገና መጥተው 5ኛ ዓመት ይማራሉ። እዚህ ዓመት እድሜ እንደዚህ በጣም ረጅም ነው ማለት ነው። እሱም ሌላ ጥያቄ ነው። በጎ ሀሳቡ እንዳለ ሆኖ ማለት ነው። ግን በጣም የገረመኝና ፕሮፌሰር ብርሃኑ ነጋ ሪሊ ፕሮፌሰር ናቸው ወይ ብዬ እንድጠይቅ የሚያደረገኝ ሪሊ ኢኮኖሚክስ ነው ወይ የተማሩትም የሚል ጥያቄ የሚያመጣብኝ። ከዚህ የመነሳትም ምናልባት ያሳተሟቸውን ፔፐሮችም ለማየቱ ላሞከርኩኝ ስላጠራጥረኝ ማለት ነው። እንዴት እንደዚህ አይነት አናሊሲስ ሊሰጡ ይቻሉ የሚለው ነገር ትንሽ ስላልተዋጠልኝ ምንድን ነው የሚለው ለዚህ ያደረሳቸው ተማሪዎች የመምህርነት ሙያ ተላብሰው በዚያ ወደ ሙያው እንዲመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባውን የአስተማሪ ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል ይላል። እንግዲህ ይህን ሀሳብ ያመጡት ወደ መምህርነት እየገባ ያለ ሰው ቁጥር እየቀነሰ ስለሆነ ተማሪዎች ለአንድ ዓመት በግዴታ እንዲያስተምሩ ሲደረጉ በዛው በመምህርነት ተስበው እንዲቀሩ። ይሄ ምን አይነት አስተሳሰብ እንደሆነ ምን አይነት አናሊሲስ እንደሆነ በምን አይነት መንገድ እንደተረዱት የሚገርም ነው። ተማሪዎች ለምንድን ነው መምህር መሆን የማይፈልጉት? ምክንያቱ ምንድን ነው? ግልጽና በጣም በቀጥታ የሚታይ ነገር እኮ ነው። ለመምህራን የሚሰጠው ክብር፣ ለመምህራን የሚሰጠው ደሞዝ፣ ለመምህራን የሚሰጠው እይታ እና እንክብካቤ በጣም ዝቅተኛ ስለሆነ ነው። መምህራን ከየትኛውም ዘርፍ ባነሰ እንዲኖሩ ስለተደረጉ ነው በዚህ ሲስተም። ዛዝ ኦንሊ ሪዝን አቅም ያላቸው ሰዎች ከመምህርነት እየወጡ እየሸሹ ያሉት በዚህ ምክንያት ነው። አቅም ያላቸው ተማሪዎችን ደግሞ ወደ መምህርነት እንዳይሳቡ ያደረጋቸው ይህ ምክንያት ነው። ይሄ እየታወቀ ተማሪዎችን ለአንድ ዓመት በግዴታ እንዲያስተምሩ በማድረግ ሰዎችን የማስተማር ፍቅር መጨመር ይቻላል ብሎ ማሰብ በጣም 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 የሚያሳፍር አይነት አስተሳሰብ ይመስለኛል። እንደገና እዛው ስር የተቀመጠ ነገር አለ። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድቷል። ኢማጂን እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ራሳቸው ካፋቸው እንደተናገሩትና ሪፖርት ላይ በወጣው መሰረት እዚህ ጋር ዘገባው ሪፖርት ነው እያልኩኝ ከሰርስ ያለው 100,000 የሚደርስ የመምህራን እጥረት አለ ማለት። 100,000 የሚደርስ የመምህራን እጥረት ባለበት ሀገር በምን አይነት ካልኩሌሽን ነው የትምህርት ጥራት እናመጣለን ብላችሁ የተቀመጣችሁት? በምን አይነት ካልኩሌሽን ነው እርስዎ የትምህርት ሚኒስተር ነኝ በቃ መምህራንና ተማሪዎች አሉኝ ግብዓት አሉኝ ብለው እየሰሩ ያሉት? ሪሊ 100,000 መምህራን እጥረት ካለ ትምህርት ሚኒስተር ምንድን ነው የሚሰራው? ከዚህ በላይ አንገብጋቢ ነገር ምን እንዲመጣ ነው የተፈለገው? ምን እየጠበቁ ነው እርስዎ? ምንድን ነው የተማሩት የሚል ጥያቄ ያስነሳል። 100,000 ነው የሚለው ሪፖርተር ላይ የወጣው ዘገባ ትክክለኛ ዘገባ ከሆነ ሪፖርተርን ጠቅሼ ነው የምናገረው። 100,000 ነው የሚለው። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩ መታወቁ የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉ እንደሚወጣ አስረድተዋል። ስለዚህ 100,000 መምህራን ለመመለስ ያሰባችሁት 4 ዓመት የሚማሩ ተማሪዎች 3ኛ ዓመት ላይ ሲደርሱ ወደ ማህበረሰቡ ተመልሰው በግዴታ የማስተማር ስራ ሰርተው ከዛ በማስተማር ፍቅር ተጠምደው ወድቀው
እየተቸገሩ አስተማሪ ሆነ በመቀጠል ያንን ጋፕ ለመሙላት ነው ያሰባችሁት? ምን አይነት ሪሰርች ሰርታችሁ ነው? እንዴት አስባችሁት ነው? የሚገርም እኮ ነው። ችግሩን እኮ እናንተ ታውቁታላችሁ። አስቀምጣችኋል እኮ እዚህ ጋር መፍትሄ የሚመስል ግን ያልሆነ ነገር አስቀምጣችኋል። ምን ይላል? ወደ መምህርነት ሙያ የሚገቡ ሰዎች ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸው የኑሮ ውድነት እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ.ም ደግሞ በእርግጠኝነት ወደ ኢትዮጵያ የዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል ይላል። እንግዲህ አሁን ለመምህራን የፋይናንስ ችግር ትምህርት ሚኒስትሩ እና በዙሪያቸው ያሉ ሰዎች ፕሮፖዝ እያደረጉ ያሉት ምንድነው ማለት ነው? የመምህራን ባንክ። ብሔራዊ ባንክ የሚሰጠውን ሀሳብ እየሰማችሁ አይደለም? ጠቅላይ ሚኒስትሩ የሚሰጡትን ሀሳብ እየሰማችሁ አይደለም? ጠቅላይ ሚኒስትሩ እኮ ኢትዮጵያ ውስጥ ያሉ ባንኮች ይሰብሰቡ፣ አንድ ሁለት ይሁኑ፣ ጠንካራ ይሁኑ እኮ ይላሉ። ሌላ ባንክ ስለመመስረት ነው የምታወሩት? የውጭ ባንኮች እኮ እንዲገቡ እኮ ኦልሞስት ሁሉ ነገር እኮ ተጠናቋል፣ አልቋል። ምን አይነት ፋይዳ ነው የሚያመጣው ይሄ ለመምህሩ? ከዚህ ይልቅ ከመንግስት ጋር ተዳድራችሁ በንግድ ባንክ በኩል መምህሩ አትሊስት ቤት የሚገዛበትን ብድር እንዲያገኝ፣ አትሊስት የዕለት ጉርሱ የሚሸፍንበትን ደሞዝ እንዲኖረው መስራት የተሻለ አይሆንም ወይስ በዚህ ሰበብ ሌሎች ጥቂት ሰዎችን ለመጥቀምና ሌላ እንደገና እንትን ለመፍጠር ነው? እንዴት አንድ የተማረ ሰው፣ እንዴት አንድ ሪሰርቸር የሆነ ሰው፣ ፕሮፌሰር ደረጃ የደረሰው በዚህ ደረጃ እነዚህ ነገሮች መረዳትና ማሰብ ያቅተዋል? በዚህ ደረጃ እንዴት መፍትሄ ማምጣት ይከብደዋል? 100,000 መምህራን እጥረት ባለበት ሀገር በምን አይነት መንገድ ነው የትምህርት ጥራት ለማምጣት እያሰባችሁ ያላችሁት? በዚህ መንገድ ነው የሚቀረፈው? እውነት ይህች ሀገር ለመምህራን በቂ ክፍያ ለመክፈል በጀት አንሷት ነው ወይ? ብዙ ነገር ሰርታ የምታፈርስ ሀገር፣ ለእነ ሱዳን የምታበድር ሀገር። በጣም 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 ስለገረመኝ ነው እና ብዙ ጥያቄዎችን የሚያስነሳ ነው። ምናልባት አንድ ጥያቄ ጠይቄ ልጨርስ። ፕሮፌሰር ብርሃኑ ነጋ መምህር እንደነበሩ አውቃለሁኝ። እውነት እርሶ በመምህር ደሞዝ ኖሮ ያውቃሉ ወይ? እውነት እርሶ የባለ ሀብት ልጅ እንደሆኑ እንሰማለን። በራሱ ደሞዝ ሰርተው በልተው ቤተሰቦን አስተዳድረው ያውቃሉ ወይ? አለምንም ድጋፍ አለምንም መዋጮ በራሱ ቆሞ ያውቃሉ የሚል ጥያቄ ልጠይቅዎት እፈልጋለሁ። ያን አድርገው ከሆነ የመምህሩን ፔን ይረዳሉ። አለበለዚያ ግን ሰፖርት የሚያደርጉት ሰው ከነበረ በደሞዞት የማይኖሩ ከሆነ ይሄንን ሊረዱ አይችሉም። ለዛ ይመስለኛል መፍትሄዎቹ የተንሻፈፉ የሆኑት። ለእኔ በዛ መንገድ ስለሆነ የታዩኝ ያሉት። ስህተት ከሆንኩኝ ምናልባት ኮሜንት ላይ ማንም ሰው ሊጽፍልኝ ይችላል፣ አርጊ ማድረግ እንችላለን። አመሰግናለሁ። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። ያው እኔ መምህር ስለሆንኩኝ ይሄ ሀሳብ ጉዳይ ትንሽ ስለነካኝ ስላላሳመነኝ ነው የሰራሁት። ምንም አይነት ሀሳብ ያለው ሰው በጨዋነት መወያየት እንችላለን። ቻናሉን ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ቴንኪዩ